የዘጠኝ ዓመት ህፃን ልጅ ደፍሮ መንገድ ላይ ወይም ልጅ ያለች። እስኪ የእሷን ቪዲዮ ልጋብዛችሁ። ዋርኒንግ። እዚህ ጋር የምትመለከቷት ህፃን ልጅ 9 ዓመቷ ነው። ሰኪና ሙራድ ትባላለች። ሬሳዋ እዚህ ጋር ነው የተገኘው። ፎቶውን እዚህ ላይ ማሳየት ስለማልችል ዲስክራይብ አደርግላችሁ። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው። እንግዲህ አስክሬኗ እንደምትመለከቱት ነው። ብዙም አይታይም፣ ግን የሰኪናን ፎቶ አያችሁት ሰዎች? እዛቸው የህፃን ልጅ ፎቶ አያችሁ? ሰላም ጤና ይስጥልኝ ጋይስ፣ እንደምንዋላችሁ እንደምናመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እጅግ በጣም የሚያሳዝን ቪዲዮዎችን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ቀደም ብለን እንደተመለከትነው ከሆነ መጀመሪያ ያየነው ሁለት ልጆች ሆነው እንግዲህ ሲቀጠቅጧት የሚያሳይ ቪዲዮ በማህበራዊ ሚዲያው ላይ ተሰራጭቶ ነበር። ስለሱ ጉዳይ ያችን ተናግራለች ማለት ነው። የእሷ ቪዲዮ ያሁን ነው የድሮ ነው፣ ምን ላይ እንደደረሰ ጉዳዩ እናያለን። እንዲሁም ደግሞ የ9 ዓመት ህፃን ልጅ ደፍሮ መንገድ ላይ ወይም ጫካ ላይ ጥለዋት ሄደዋል ማለት ነው። ስለሷ ጉዳይ እጅግ የሚያሳዝን የሚያስደነግጥ ሶሻል ሚዲያ ላይ መታየት የሚገባው መዟዟር ሁሉም ጋር በሀዘን የሚሆን በሌላ ጉዳይ ማጥለቅለቅ ሲገባው ይህንን ቪዲዮ ግን የተረሳ ይመስለኛል። ብዙ ሰው እያየው አይደለም ያለው። ብዙ ቪዲዮዎችን ነው እየተሰሩ ያሉት በዚህ 2 ቀን ውስጥ። ግን ለዛሬ ይህንን ቪዲዮ ይዤላችሁ መጥቻለሁ። የ9 ዓመት ህፃን ልጅ ነው እንግዲህ በዚህ ሰዓት በዚህ በአዲስ ቻሌንጅ ይበቃል በሚለው ትሰማ በሚለው ሰዓት ላይ ያ ቪዲዮ ሁላ እየተሰራ እያለም ይህንን ነገር አሁንም አለ። ይህን ወንጀል እየተሰራ ነው ያለው አሁን። እስኪ ቪዲዮ ልጋብዛችሁ። መጀመሪያ የልጅቷ የመጀመሪያዋ ልጅ የተቀጠቀጠችው ልጅ ያሳያችሁና ወደ 9 ዓመቷ ህፃን ልጅ ደግሞ አሸጋግራችኋለሁ ማለት ነው። እጅግ በጣም የሚያሳዝን ቪዲዮ ነው። እስከ መጨረሻ አብራችሁ ቆዩ ማለት ፈልጋለሁ። በረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው። በቤቷ ነው እና 3 ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለአንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። ሶስት ናቸው። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሃላችሁ ተጣልታችኋል ወይስ ሌላ የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ስመቶች የነበሩ? አንድ ቀን ነው። ኦኬ እንግዲህ ጋይስ እቺታችን ምናልባት ቪዲዮዎቹን አይታችሁት ይሆናል ብዬ አስባለሁ። ምናልባት በትንሹ አሳያችኋለሁ እዚህ ቪዲዮ ላይ ማለት ነው። 3 ሴቶች ናቸው እያለች ያለችው እንግዲህ ሲቀጠቅጧት የሚያሳይ ቪዲዮ ተለቆ ነበር። ብዙዎችን እያስቆጣ የነበረ ቪዲዮ ነው እና እቺ ልጅ ያቺ ልጅ ነች ማለት ነው። ያቺ የተቀጠቀጠችው ልጅ ነች ማለት ነው። እሺ አፋን ኦሮሞቲንሌ ወንኩን የሰጠ ከሚታለ ከመከሰረገ ሚገባብሲው መተከናቲም ባይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተኮቲ ዳታኒ እንግዲህ አንደኛዋ ጓደኛዋ ነች። ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው እኔም እንደዛ ነው የተረዳሁት። ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ ስሙን የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ
ፍርዶስና ሀኒ ናቸው። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽ አሉ ባሉሽ ነው ይጣላ ነው። ኦኬ እዛ በቃ ተኮራረፍን። ያው ይሁኑ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን የበር የከፈተላቸው? እንዲህ በምንድን ነው የተጣላችሁት ስትላት እንግዲህ በወሬ እንደሆነ ነው እየተናገረች ያለችው። በሩ ይከፈታል። ሲጀመር በሩ ነድ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። እኔ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን አጥንተው ነው የመጡት። ልጅ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችው። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው። ያለው ጉራ ነው ማለት ነው። ቪዲዮን እነሱ የቀረጹት በጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አዎ እንደዛ ነው። ኦኬ እዚህ ለምትገኙ 12400 ሰዎች በጣም ኮራ። አንዳንዴ አለማወቅ ወይም ልጅነት እጅግ በጣም ከባድ ነው። እንግዲህ እነሱ ሳያስቡት ወንጀል ውስጥ ገብተዋል። እንግዲህ ሊታሰሩ ይችላሉ። የገንዘብ መቀጮ ሊኖር ይችላል እና እንግዲህ አለማወቃቸው ህፃናት በመሆናቸው ይመስለኛል እና እጅግ በጣም የሚያሳዝን ነገር ነው። እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12000 ሰው አላችሁ፣ ሌላ 12000 ሰው ታመጣላችሁ። እስኪ ሼር አድርጉና አካውንት አታቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው። እያየን ነው፣ እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው፣ ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያው እና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው ዝቅ ማለት ከፍ የሚያደርጋት ይመስላል። እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት በአንድ ላይ እነግራቸዋለን። እየተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ። በነገራችን ላይ ብዙ ሰው ሊያግዛት እንደሆነ ቪዲዮዎች እየወጡ ነው ያሉት። እነሱ እንግዲህ ደበደቧት። ያ ቪዲዮ ሊያዋርዷት ሊሆን ይችላል ያ ቪዲዮ የሰሩትና እንግዲህ ብዙ ሰዎች ደግሞ ይሄንን ቪዲዮ በመመልከት እንግዲህ ሊያግዟት እንደሆኑ ብዙዎች እየተናገሩ ነው። እናግዝሻለን፣ ስልኳም ሌላ ነገርም እየጠየቁ ያሉበት ሁኔታ ነው ያለው። ጥሩ እድል ነው እንደውም በዚህ አጋጣሚ ያጋጠማት ማለት ነው። የስነ ልቦና ጉዳይ እንግዲህ ያደገች ስትሄድ ምናልባት ልትረሳው ትችላለች። ከዛ በኋላ አካውንት እንጠይቃለን። አንድ ሰው መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላረኒ ሜቢ ሊቀባችሁ ደንዳኒ በሁ ደንዳኒ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ። እንግዲህ ከ12000 ሰው ስንት ሰው እንደሚያግዛት አስቡት። ቢያንስ 10 ብር እንኳን ቢያዋጡ እነዚህ ወንድሞች
እንግዲህ ጋይስ እንደሰማችሁት ነው። ልጅቷ እንደውም እድለኛ ነች። ብዙ ሰው እንግዲህ በእንደዚህ ጉዳይ ላይ የተጠቀሙ ሰዎች ላይ የማገዝ ፍላጎት አለው እና እንግዲህ ልጅቷ በደንብ አድርገው እንደሚያግዟት እርግጠኛ ነኝ ማለት ነው። ምናልባት አንዳንድ ቪዲዮዎች እንደሰማሁት ከሆነ ግን ያ ቪዲዮ የቆየ ቪዲዮ መሆኑን ነው እኔ የሰማሁት ማለት ነው። እንግዲህ ከተወሰነ ጊዜያት በኋላ ነው ልጆቹ እየለቀቁት ማለት ነው ሶሻል ሚዲያው ላይ። እንግዲህ በዚህ አጋጣሚ ልጆቹ መታሰራቸው ተሰምተዋል ማለት ነው። እንግዲህ አለማወቅ ነውና እንግዲህ ፈጣሪ እነሱንም ለእሷ ደግሞ እርቅ ተወርዶ የሚታረቁበት እድል ቢገኝ ጥሩ ነው ብዬ አስባለሁ። ባይታሰሩ ልክ ይመስለኛል። ምናልባት ካልተሳሳትኩኝ ማለት ነው። ዞሮ ዞሮ ይህ የስሜት ነው፣ የህግ ጉዳይ አይደለም። ነገር ግን በህግ የሚታይ ጉዳይ ነው። እኔ በስሜት ሳስብ ግን ምናልባት እነዚህ ልጆች ስለሆኑ የሆነ ነገር ቢታረሙ ለነሱ እርቅ ተደርጎ ይቅር ይቅር የሚባባሉበት እድል ቢፈጠር ጥሩ ነው ብዬ አስባለሁ ማለት ነው። ጋይስ የእናንተ እዚህ ላይ ያላችሁ ሀሳብ እና አስተያየት መስጠት ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። እጅግ በጣም አስደንጋጭ፣ እጅግ በጣም የሚያሳዝን በዚህ ሰዓት ትሰማ እያለን እየጮሁን ባለንበት ሰዓት በዚህ ሰዓት እንኳን ሳይፈራ ሰው እንደዚህ አይነት ጭካኔ ያደርጋል ተብሎ የማይታሰብ ነገር ነው እና እንግዲህ የ9 ዓመት ህፃን ልጅ ምን ጉድ ነው! እስኪ ቪዲዮን ላሳያችሁ። ግን ህፃናት ልጆች ካሉ ምናልባት ባያዩት ከ18 ዓመት በታች ወይ ደግሞ የማያስደነግጣቸው ከሆነ ይህንን ቪዲዮ ባያዩት ጥሩ ነው፣ የሚያስደነግጣቸው እንዳይሆን ማለት ነው እና ቪዲዮ ልጋብዛችሁ። እሺ አሁን ለማሳያችሁ ፎቶ ትሪገር ዋርኒንግ። እዚህ ጋር የምትመለከቷት ህፃን ልጅ 9 ዓመቷ ነው። ሰኪና ሙራድ ትባላለች። ሬሳዋ እዚህ ጋር ነው የተገኘው። ፎቶውን እዚህ ላይ ማሳየት ስለማልችል ዲስክራይብ አደርግላችኋለሁ። ቀሚሷ ወደ ላይ ተገልቧል። ከትከሻዋ እስከ ጭንቅላቷ ድረስ በደም ታጥባለች። ሬሳው ፎቶ እንደሚያሳየው በገመድ በጣም ታንቃ የተቆረጠ ነው የሚመስለው እንጂ በስለት ምናምን አይመስልም። ታይቷ እዚህ ጋር ነው ያለው። አያችሁት? ቀመጫዋ በግላጭ ይታያል እና በደረቷ እንደተደፋች ነው የተገኘችው። አንቀዋት ከኋላ ደፍረዋት ጥለዋት ነው የተገኘችው። እንኳን መልሰው ሰውነቷን ቀሚሷን ወደ ታች አላደረጉትም። እንደዛው እንደተጠቀሙባት እንዳነቋት ጥለዋት ነው የሄዱት። ጉራጌ ክልል ውስጥ ነው። ፎቶ ብቻ ነው የተላከልኝ። ኢንፎርሜሽን ገና እያጣራሁኝ ነው። አሳውቃችኋለሁ ያለውን ነገር። የታሰረ ሰው ካለ፣ የተያዘ ሰው ካለ፣ የተጠረጠረ ሰው ካለ አሳውቃችኋለሁ ኢንፎርሜሽን ሲደርሰኝ። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ሰው ባህል ነካ፣ የወንዶችን ስም ኢንተርናሽናሊ አጠፋ፣ ትዳርን ሊያበላሹ ነው፣ ሌዝቢያን ነች ያስጀመረችው፣ ግብረሰዶምን ሊያመጡ ነው፣ መጨረሻው ግብረሰዶምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ግሜ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ሰው በሰላም ሲኖር ነው ሃይማኖትን የሚከተለው። ሰው በሰላም ሲኖር ነው ባህልን የሚከተለው። ሰው በሰላም ሲኖር ነው ሀገር ላይ የሚኖረው። ሀገር ማለት እቺ ልጅ ናት። ሀገር ማለት በዙሪያዋ ያለው ሳርና ሜዳና ተራራ አይደለም። ሀገር ማለት እቺ ልጅ ናት። ትውልድ ማለት እንግዲህ ጋይስ ቪዲዮ እጅግ ልብ የሚነካ ነገር ነው። ብዙ ሰዎች ስለዚህ ጉዳይ እንግዲህ ከጆርዲ ጋር ብዙ ተጽዕኖ እየደረሰባት እንደሆነ ሁላችንም እያየን ነው። እንግዲህ እዚህ ላይ እናንተ ጋር ሳይደርስ እንደዚህ አይነት ጉዳይ ምናልባት በልጆቻችሁ ላይ ቢደርስ ይሄንን ነገር ስለ ልጆቻችሁ ብትጮሁ እናንተም ጋር የሚመጣ ጉዳይ ይመስለኛል። ለልጆቻችሁ መጮህ ሌዝቢያን የሚያስብላችሁ፣ ለወንድ ልጆቻችሁ መጮህ ገይ የሚያስብላችሁ ጊዜ ይመጣል። በነገራችን ላይ ጋይስ ይህንን ነገር አብረን ሆነን መቃወም ነው ያለብን። ይህንን ስሜት መረዳት አለብን። እኛ ጋር እስኪደርስ ድረስ መጠበቅ ያለብንም ማለት ፈልጋለሁ። እቺ ልጅ ናት። ትውልድን አበላሻችሁ። የትኛው ትውልድን የተበላሸው ንገሩ። የ9 ዓመቷን ሰኪናን እንደዚህ አድርገው ገለው ደፍረው የሚሄዱት ትውልዶች ኦርቶዶክስን ነካች፣ ሙስሊማችን ተሳደበች፣ ሀገርን እርኩስ ናችሁ። ለሴት ልጅ እርኩስ የሆነ ሀገር ነው የፈጠራችሁት። አሁንም እደግምላችኋለሁ፣ እርኩስ ናችሁ። አንድ የመፍትሄ ሀሳብ የላችሁም። ከዚህ በፊት ለዚህ ነገር ምንም ኮንትሪቢዩት ያደረጋችሁት ነገር የለም፣ የሰራችሁት ስራ የለም። ምንም ፌስቡክ ላይ መጽሐፍ ትደረግ። በነገራችን ላይ ጋይስ በአጠቃላይ አይደለም እንግዲህ
የየራሳችን እኔም እዚህ ሀገር ውስጥ እንዳለው ሰው እንግዲህ ይሄንን ነገር እኔ የማደርገው ሰው ከሆንኩኝ እንግዲህ ለእኔ ነው ይሄንን እየተሳደበች ያለችው ወይም እየተናገረች እየተቆጣች እየገሰጸች ያለችው ማለት ነው። ስለዚህ ለሁላችንም እንዳልሆነ መረዳት ያለብን ይመስለኛል። ምክንያቱም ይሄንን ጉዳይ እንግዲህ ለእኔ ቢሆን ኖሮ እኔ ይሄንን ቪዲዮ አላመጣውም። ስለዚህ ለዛ እንደዛ ለሚያደርጉ እንደዛ ለሚያስቡ ለሚቃወሙ ሰዎች ነው ይሄንን ቪዲዮ እያደረስን ያለ ነው ማለት ነው እንጂ ምናልባት ለሁሉም ቢሆን ለእኔም ስለሚመለከተኝ አላመጣውም ነበር ይሄንን ቪዲዮ። ነገር ግን ስሜቱ እንድትረዱት እፈልጋለሁ ማለት ነው። በዚህ አጋጣሚ ትድራላችሁ እነ ዮሐንስ ሞላ መጽሐፍ የማአት እንትናም እንትን ፌሚኒስት እንትና ስልጣን ላይ ቤች who gives a fuck ሀገር ሴት ናት። ሴት በሰላም የማትኖርበት ሀገር ከነ ምናምንቴው ጥርግ ብሎ መሄድ ይችላል። ስለዚህ ጉዳይ ሳንቃወም አንዳንዶች አሉ ስለዚህ ጉዳይ ሳይቃወሙ ቪዲዮ ሳይሰሩ ስለ ሌዝቢያን ያወራሉ። ስለ ሀገራችን የሚመጣው ማዕት ያወራሉ። ከዚህ በላይ ማዕት ምን አለ? ከዚህ በላይ ችግር ከየት ነው የሚመጣው? ከዚህ በላይ የባሰ ነገር ከየት ነው የሚመጣው? አለ አይደል እንዴ? መሬት ላይ እየተመለከትን አይደል እንዴ? ታዲያ ከዚህ በላይ ስለ ሌዝቢያን ማውራት ስለ ጌይ ማውራት ምን ጥቅም አለው? አሁን ይሄንን ነገር ካልተቃወምን ነገ መምጣቱ አይቀር እንዴ? ያ አይደለ እንዴ? አሁንም እያለኩ ከዚህ በላይ እኮ የሚመጣ የከፋ ነገር እኮ አይኖርም። ይሄ ራሱ እኮ እየተደረገ እኮ ነው ያለው። ይህንን ነገር እንቃወም። ስለ ሌዝቢያን መቃወም ካለብን አሁን ላይ ያለው ነገር እንቃወም። እነዚህ የምታወሩበት እናንተን ከመጣ በኋላ ትቃወማላችሁ ወይ? እስኪ በዚህ ጀምሩት፣ በዚህ እስኪ እንየው። ከዛ በኋላ ለሚመጣው ነገር ደግሞ ኃላፊነት እንወስዳለን ማለት ነው ሁላችንም። ስለዚህ ለሚመጣው ነገር ተጨንቀን አሁን ላይ መሬት ላይ ያለው ነገር ሳንናገር ብንሄድ ነገ ለሚመጣው ነገር እንዴት ነው ኃላፊነት ልንወስድ የምንችለው? እንዴት አድርገን ነው ልንጮህ የምንችለው? አሁን ላይ መሬት ላይ ያለው ነገር ሳንናገር ጉዳችሁን እናወጣዋለን። ስራችንን የምትቃወሙትን ከነፎቷችሁ ከነማንነታችሁ እናስቀምጣለን ለታሪክ። ዝም ብላችሁ እያያችሁ ያላችሁትም ከነዚህ ሰዎች አትሻሉም። ሁላችሁም አንድ ላይ ማለት ነው እቺን ልጅ እንደዚህ አድርገው ከሄዱት እርኩሶች እማትተናነሱ እርኩሶች ናችሁ። ስለዚህ ጉዳይ ብዙ ሰዎች አይደለም አንዳንድ ሰዎች ነው እየሰሩት ያሉ። እኔ እጅግ በጣም ያስደነገጠኝ ነገር ቢኖር ማለት ነው ስለዚህ ጉዳይ ከ2 ቀን በፊት ነበር ይመስለኛል ምናልባት ከሰዓታት እኔ እንጃ 20 ሰዓት ከዛም በላይ አልፎታል ይሄንን ቪዲዮ ጆርዲ ከለቀቀችው እና ብዙ ሰው ይጋራዋል ብዬ አስቤ ነበር። ነገር ግን ትሰማያን ፕሮፋይላችን እየቀየርን እያወራን ይህንን ጉዳይ ግን አለማንሳት እጅግ በጣም የሚገርም ነገር ነው። ይህንን ነው ትኩረት ማድረግ ያለብን። እዚህ ላይ ነው መስራት ያለብን ሁላችንንም። ይህንን ካልሰራን ምንድን ነው መስራት ያለብን? ፕሮፋይል መቀየሩ ምንድን ነው ትርጉም? እስኪ አንድ እህታችን አለች፣ ቪዲዮ ልጋብዛችሁ። የመጨረሻ ቪዲዮ ነው። የሰኪናን ፎቶ አያችሁት? ሰዎች እዛቸው የህፃን ልጅ ፎቶ አያችሁት? እንዴት ተጫውተውባት ገለዋት ጥለዋት እንደሄዱ አያችሁት? ልብሷን እንኳን አልሸፈኗትም። መተሳሰብ አይሆንብንም? ግን እናንተ አጀንዳ አላቸው፣ እነሱ ሌላ አጀንዳ አላቸው፣ በሽፋን ሌላ አጀንዳ አላቸው ምናምን የምትሉ ሰዎች እስካሁን ድምፅ ስትሆኑ አላየናችሁ። እኛን አጀንዳ ላለመስጠት ለምን እናንተ አጀንዳ አታረጓትም? እህታችሁን እናታችሁን ለምን አጀንዳ አታረጓትም? ሰኪናን የገደሏት ሰዎች ማለት ነው አልፈሩም። እንታሰራለን፣ እንገደላለን፣ እንገረፋለን፣ እንቀጣለን፣ ህዝብ ይነሳብናል ብለው አላሰቡም። እንደናንተ ትሎች እያሉ እንደናንተ ትሎች ያስገድዶ ደፋሪ ደባቂዎች የገዳይ ደጋፊዎች እያላችሁ እናንተ መጥፎች የሰኪና ፎቶ አይታችሁታል? ገና ሮጠች ህፃን። እንግዲህ ጋይስ ረዥም ነው ቪዲዮ፣ ስሜት የሚነካ ነገር ነው። ባላሳያችሁ ነው ደስ የሚለኝ ከዚህ በኋላ ያለው ቪዲዮ ማለት ነው። እንግዲህ ጋይስ እዚህ ላይ ያላችሁ አቋም ምን ይመስላል? እስኪ ኮመንት ላይ ጻፉልኝ። የነ ጆርዲ አካሄድ ልክ ነው ወይ? ለሚመጣው ነገር መጮህ፣ መሬት ላይ ላለው ነገር ሳንጮህ ለሚመጣው ነገር ማውራቱ ምን ጥቅም አለው? ይህንን እንግዲህ እንደሰማችሁት ነው። እጅግ በጣም ያሳዝን ነው። ዝም ብለው አይደለም የገደሏት። እቺ እህታችን ወይም እቺ ህፃን ልጅ የ9 ዓመት ህፃን ልጅ ነች። አስገድደው ደፍሯት በዘግናኝ በሆነ መንገድ ነው ጆርዲ የተናገረችው። ሰምታችሁት
ይሆናል። እጅግ በጣም በሚሰቀጥጥ ነው እንግዲህ የገደሏት ማለት ነው፣ ደፍረው የገደሏት ማለት ነው። እዚህ ላይ ድምፅ መሆን አለብን ሁላችን። እኛ ቤት መግባት የለበትም። ስለ ሴቶች ጉዳይ እየተወራ ነው ያለው በዚህ ሰዓት። ይህንን ነገር መደገፍ ነው ያለብን። ለሚመጣው ነገር ጊዜ የሚፈታው ነገር ነው። ለሚመጣው ነገር እኛ እንጮሃለን። አሁን ላይ መሬት ላይ ላለው ነገር እንጮሃለን፣ ለሚመጣውም እንጮሃለን። አሁን ላይ መሬት ላይ ያለው ነገር ሳንጮ ለነገ ለሚመጣው ነገር ምንድን ነው ዋስትናችን? ዛሬ ሳንናገር ነገ እንናገራለን ማለት ልክ አይመስለኝም ብዬ ነበር ለማለት የሚጠቅም ጉዳይ ነው እንጂ መሬት ላይ ያለው ነገር እንስራ፣ ለሚመጣው ነገር እናስብበታለን። ሁላችንም ለሚመጣው ነገር እናውቃለን፣ እንረዳዋለን፣ ሊሆን ይችላል። ነገር ግን መሬት ላይ ያለው ነገር መጀመሪያ እንስራ። ከዛም በኋላ ያ ነገር የሚመጣው ነገር ይቀራል በዛው ሆኖ ማለት ነው። አሁን ላይ ካልጮህን ነገ የሚመጣው ነገር ግን ይህንን ተገን በማድረግ ነው የሚመጣው። አሁን ካልጮህን ነገ የሚናገር ሰው የለም ተብሎ ይመጣል ማለት ነው። እኛ የምንፈራው ነገር ነገ ይመጣል ማለት ነው። ስለዚህ እጅግ በጣም የሚያሳዝን ነገር ነበር። ሁላችሁንም እንግዲህ ነፍስ ይማር፣ ሰላም ለሀገራችን እያላችሁ መጻፍ ትችላላችሁ። እንዲሁም ደግሞ ኮሜንት ላይ ሃሽታግ እያደረጋችሁ ትሰማ እያላችሁ ብጽፉ ደስ ይለኛል። እንቃወማለን ይህንን ድርጊት ማለት ነው። ጋይስ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ቸር ያሰማን። ሰላም ጤና ይስጥልኝ።